ሰላም የቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ባለፉት ሳምንታት ስለ 37 ወይም 7525 የመምህራን ቤት የተለያዩ መረጃዎችን ስናደርስ ነበረ። እንግዲህ በአዲስ አበባ ከተማ አስተዳደር በቤቶች ልማት ስር የኮንዶሚኒየም ቤቶች ልማት ላይ የጋራ ማህበር ተደራጅተው ለሚሰሩ ሰዎች እድሉን እያመቻቸ መሆኑና የመጀመሪያውን ለማህበራት የመስጠት ወይም ቦታ የማመቻቸት ስራ እንደተዘጋጀ ተናግሯል። በዚህም እንግዲህ ብዙዎች የተደራጁ መምህራን ይህንን ለማግኘት ከ450 በላይ መምህራን የመጀመሪያ ዙር ተደራጅተው ቦታ ተረክበው እዚያ ቦታ ላይ ከንግድ ባንክ በሚያገኙት ብድር መሰረት ቤቶች ልማት እንደሚሰራላቸው ተነጋግረዋል። በዚህ መሰረት እንግዲህ ግንባታው የሚከናወን ይሆናል። የሚገርሙት እንዲህ አይነት አስተሳሰብ ያላቸው አመራሮች ናቸው እንግዲህ ያሉት። የሰው ጥያቄ ቤት ከተመዘገበን ብዙ አመት ሆኖናል ታገኛላችሁ በሚል ስሩልን ነው። እሷ የምታወራው ብራችሁን አልወሰድንባችሁ በራሳችሁ አካውንትን ያስቀምጣችሁት ወዘተ የሚል የልጅ አይደለም። ልጅ ብልህ ነው፣ ልጅ በሳል ነው። የጅል አነጋገር ሲናገሩ ሰምተናል ሰሞኑን። ይህንን እንግዲህ ማስታረቅ ያለበት አካል ማስታረቅ አለበት ብዬ አስባለሁ። ሐሳቡን በአመራር ደረጃ ህዝብን ሊያገለግሉ የመጡ ሰዎች እንደዚህ አይነት የማይረባ መልእክት ማስተላለፍ ተገቢ አይደለም ብለን እናስባለን። አዲስ ቲቪ ላይ ነው ሲናገሩ የሰማናቸው። ንግግራቸውን ቀንጨብ አድርገን ማሰማት እንፈልግ ነበር፣ ግን እኛ ይሄ ጠቃሚ ሆኖ ስላላገኘ ነው አላስተላለፈ ነው። ስለሆነም ተመዝግባችሁ የቤት ባለዕድል ያልሆናችሁና በማህበር አቅም ኖሯችሁ በማህበር እየተደራጃችሁ የቤት ባለቤት መሆን የምትፈልጉ አሁንም ቦታው ክፍት ነው። በቀጣይ የምናሳውቅ መሆኑን እንገልጻለን ብለዋል ቤቶች ልማት። እንግዲህ መልካም ዕድል ይግጠመን እንላለን። ስለነበረን ቆይታ እናመሰግናለን። የተወሰኑት መረጃዎችን በስም ዝርዝር ቤቶች ልማት ለቋል። ስለዚህ ሌሎቻችንም እየተመዘገብን የዚህ ዕድል ተጠቃሚ መሆን ይቻላል ማለት ነው። ስለነበረን ቆይታ እናመሰግናለን። መልካም ጊዜ